ሰላም ጤና ይስጥልኝ ተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤቴሌም መምሩ ነኝ። አብራችሁን ቆዩ። በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች እየታየ ያለው የሴቶች ተሳትፎ ተጠናክሮ መቀጠል እንዳለበት ተገለጸ። የብልጽግና ፓርቲ ሴቶች ክንፍ ሚና በሚል መሪ ቃል በሽሽንዳ ከተማ አስተዳደር የብልጽግና ፓርቲ ሴቶች ክንፍ አባላት የንቅናቄ መድረክ ተካሂዷል። ተጨማሪ አለን። በመድረኩ የመክፈቻ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት የፋይናንስና ኢኮኖሚ ቢሮ ኃላፊ ወይዘሮ ወሰነች ቶማስ እንደገለጹት በብልጽግና ፓርቲ ደጋፊነት የሴቶች ተጠቃሚነት ማረጋገጥ ተችሏል ብለዋል። የመጀመሪያውና ዋናው የክንፉና አባላት አጠቃላይ ባስተሳሰብ በተግባር የተሻሉ እንዲወጡ ከማድረግ አንጻር የአባላት የማጠናከር የማደራጀትና የማብቃት ስራዎች ናቸው በስፋት የተሰሩት። ከዚህ አንጻርም ያው በየደረጃው እስከ ታችኛው ቤተሰብ ድረስ የተጠናከረ የሊጉ ወይም የክንፉ አደረጃጀት አለ፣ ተጠናክሮ የቀጠለ ያለበት ሁኔታ አለ። ከዚህ ባሻገር በተለይም በማህበራዊ በፖለቲካዊና በኢኮኖሚያዊ ዘርፍ ላይ ሴቶች ተጠቃሚና እንደዚሁም ተሳታፊ እንዲሆኑ ከማድረግ አንጻር ተጠናክሮ የሚሰራ ስራ አለ። የከፋ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ወይዘሮ ታሪኳ ታከለ በበኩላቸው የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ዘርፈ ብዙ ስራዎች እየተሰሩ ስለመሆኑም ተናግረዋል። የሽሽንዳ ከተማ አስተዳደር ከንቲባ አቶ ሀብታሙ ገብረ ኢየሱስ በበኩላቸው ለሀገር እድገት የሴቶች ሚና ከፍተኛ መሆኑን አስረድተዋል። በእኛ ከተማ አስተዳደር የሴቶች ሚና ምንድን ነው? ሴቶች ከማህበራዊ ስራዎች አንጻር በርካታ አቅም ያላቸው፣ በርካታ ተግባራትን የሚፈጽሙ፣ በርካታ ሁኔታዎችን የሚያከናውኑ አቅም ያላቸው ሴቶች ከኛ ከተማው ጀምሮ እስከ ሀገር ደረጃ ያሉ እንደሆነ ፓርቲው አበክሮ እየሰራ እንደሆነ ለማሳየት ያክል የተቀመጠበት አግባብ አለ። ከዚህ ባሻገር በኢኮኖሚ ዘርፍ እናቶች፣ እህቶች በርካታ ውጤቶችን እያስመዘገቡ የመጡበት ሂደቶች እንዳሉ የተቀመጠበት አግባብ አለ። ከዚህ ጋር ያለው የሴቶች ሚና ከፍተኛ እንደሆነ ሴቶች ብዙ አቅም ያላቸው፣ ብዙ መስራት የሚችሉ፣ ብዙ ነገሮችን ማከናወን የሚችሉ በተለያዩ ቦታዎችን በኢኮኖሚ በፖለቲካው ዘርፍ አሳይን የተደረጉበት ሁኔታ ውጤታማ የሆኑ በቆራጠኝነትና በታማኝነት የሚያገለግሉ ፓርቲውን ፊት ለፊት እንዲሻገርና ፓርቲውን ተሸክሞ ማሻገር የሚችል አደረጃጀት የሚፈጥሩ አቅም ያላቸው እንደሆነ የተቀመጠበት አግባብ አለ። የሽሽንዳ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ቆጭቶ ወልደሰንበት እንደገለጹት ብልጽግና ፓርቲ የሴቶችን ሁለንተናዊ ተጠቃሚነታቸውንና ተሳትፏቸውን ለማሳደግ በልዩ ትኩረት እየሰራ እንዳለ ገልጸው ሴቶች ግንባር ቀደም ሚናቸውን በመወጣትና የፓርቲውን ማህበራዊ መሰረት በማስፋት በጋራ መስራት እንደሚገባ ጠይቀዋል። ሴቶች ብዙ ሀሳብ አላቸው፣ ብዙ አቅም አላቸው። የሚደግፋቸውን አካል ካገኙና ከሌላ አካል ጋር መደጋገፍ ከቻሉ ውጤታማ ስራ ሊሰሩ የሚችሉ ናቸውና እንደኛ ከተማም ሲታይ በተለይ ከኢኮኖሚም አንጻር በግብርና ዘርፍ በርካታ ሴቶች ሞዴል ወደ መሆን ደረጃ እየተሸጋገሩ ያሉበት ሁኔታ በግልም በጋራም ሰርቶ ኢኮኖሚካሊ ራሳቸውን ለማሻገር እየሰሩ ያሉበት ጠንካራ ስራ አለ። በተለይ አሁን ከተረጂነት አስተሳሰብ ለመላቀቅ አሁን እያደረግን ያለነው ንቅናቄ ስራዎች አሉ። ከዚህ ጋር ተያይዞ ሴቶች በተለይ በጓሮ አትክልት በተለያዩ የግብርና ልማት ስራዎች እየተሳተፉ ራሳቸውን የምግብ ዋስትናን ከማረጋገጥም አልፎ ለገበያ ሊበቁ የሚችሉ ምርቶችን እያመረቱ ያሉበት ሁኔታ ነው ያለው። የሽሽንዳ ከተማ አስተዳደር ብልጽግና ፓርቲ የሴቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሪት መቅደስ ለገሰ በበኩላቸው የሴቶች ክንፍ የሴቶችን ተጠቃሚነት ለማረጋገጥ የተቀመጡ ተግባራት በብቃት ለመወጣት ሰፊ እንቅስቃሴ እየተደረገ እንደሆነ ተናግረዋል። በሽሽንዳ ከተማ አስተዳደራችን በሴቶች ክንፍ ብዙ ስራዎች ተሰርተዋል። ለምሳሌ በአሁኑ ከተማ አስተዳደራችን ውስጥ የሴቶች እንጀራ አከፋፋይ ለምሳሌ እንጀራ አከፋፋይ ማህበር በማደራጀት በሴቶች ክንፍ ደረጃ ሲወያዩ ነበሩና በተወያዩት በወራዊ ውይይታቸው አኳያ ተነስተን ፍላጎታቸውን አሟልተን በከተማ አስተዳደራችን የእንጀራ አቅራቢ ማህበር አደራጅተን በከተማችን አሁን እንጀራ እያቀረቡ ይገኛሉ። በተጨማሪም የተለያዩ ስራዎችን እየሰሩ ይገኛሉ። ለምሳሌ ምግቤን ከጓሮ የሌማት ትሩፋት ይሄ አሁን በክንፉ መሰረት ግንዛቤ ተሰጥቷቸው ብዙ ስራዎች እየተሰሩ ይገኛሉ። የሴቶችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ እንዲሁም
ተደማጭነትና ውሳኔ ሰጭነት ላይ እኩል ተጠቃሚ እንዲሆኑ ሁሉም ሴቶች የድርሻቸውን ለማበርከት እንደሚተጉ የገለጹት የውይይቱ ተሳታፊዎች አልፎ አልፎ የሚታዩትን መሰረታዊ ችግሮች በመቅረፍ በጋራ በመስራት የበለጠ ማጠናከር እንደሚገባ ተናግረዋል። አሁን እኛ የመጀመሪያ አይደለንም። እንደዚህ ተደራጅተው በዶሮ እርባታም በተለያዩ ዘርፎች ተደራጅተው እየሰሩ ለውጥ ላይ ናቸው። እኛ አሁን ደግሞ አዲስ ነገር በማምጣት ደረቅ እንጀራን ጋግረን ላሉት ድርጅቶች ለማከፋፈል መጀመሪያ ተደራጀን። መንግስት ሁሉንም ነገር አዘጋጅተው ሰጠን። እኛ አሁን ወደ ስራ ገብተን አሪፍ ለውጥ ላይ ነው ያለነው። ደስ ይላል። ብቻ ወጣቶችም ጠንክረው እየሰሩ ነው። ማብራትም የሚያስቸግር ነገር ብቻ የለም እና አዲስ ደንበኛም ሚዛን የትኛውን ፕሮግራም ላይም ያቀረብን አሪፍ አቅራቦት ላይ ነን፣ አሪፍ ውጤት ላይ ነን። ያው እንግዲህ የራሳችንን ንጽህና እንጠብቃለን። የአካባቢ ንጽህና ከወባ በሽታ መከላከልን ያው ታይፎይድ፣ ታይፈስ ምናምን እንዳያጠቃን በንጽህና የመኖርን ጥቅም አግኝተናል። እኛ ከመውጣትም ከመማርም ነው ያገኘነው ይሄንን። የብልጽግና ፓርቲ ሴቶች ክንፍ ተግባራት ላይ የተዘጋጀ ሰነድ ቀርቦ ውይይት ተደርጎበታል። በመጨረሻም በብልጽግና ፓርቲ የሴቶች ክንፍ የተሰሩ ስራዎች ተጎብኝተዋል። በቦንጋ ከተማ ከ40 ኪሎ ሜትር በላይ የውስጥ ለውስጥ መንገድ ጥርጊያና 5 ኪሎ ሜትር አዲስ መንገድ ከፈታ ስራ በበጀት ዓመቱ ለማከናወን እየሰራ መሆኑን የቦንጋ ከተማ ማዘጋጃ ቤት ገለጸ። ማዘጋጃ ቤቱ ጥራት ያለውና ሰፊ መመላለሻ በመገንባት ለህብረተሰቡ ተገቢውን አገልግሎት ለመስጠት በትኩረት እየሰራ መሆኑንም አስታውቋል። ባልደረባችን ማርሼስ ሴፉ ተጨማሪ አለው። የማዘጋጃ ቤቱ ስራ አስኪያጅ አቶ በረከት ወልደ እንደገለጹት የህብረተሰቡን የረጅም ጊዜ የልማትና የመልካም አስተዳደር ጥያቄ ምላሽ ለመስጠት ከተማ ማዘጋጃ ቤቱ በትኩረት እየሰራ ይገኛል ብለዋል። በከተማው ከ40 ኪሎ ሜትር በላይ የውስጥ ለውስጥ መንገድ ጥርጊያ ስራና 5 ኪሎ ሜትር አዲስ ከፈታ ለማድረግ እየተሰራ መሆኑን ገልጿል። የውስጥ ለውስጥ መንገድ በሁሉም አካባቢዎች ላይ በሚባል መልኩ በስድስቱም ቀጠና ታቅዷል። አሁን ላይ በአምስቱ ቀጠና ከገዳም ውጪ በአምስቱ ቀጠና ትግበራ ጀምረናል። ዩኒቨርሲቲን በቅርብ እናካትታለን። ቢያንስ ከ40 ኪሎ ሜትር በላይ የውስጥ ለውስጥ መንገዶችን ሙሉ ጥርጊያ የመጥረግ 5 ኪሎ ሜትር ደግሞ አዲስ ከፈታ እና ከ40 ውስጥ ቢያንስ ወደ 25 ኪሎ ሜትሩን ኮረት የመሸፈን ይቀዳል። በዚህ በአጭር ጊዜ ውስጥ ህብረተሰቡ ካለው የልማት ፍላጎት የተነሳም ለመንገድ ስራ የሀብት ማሰባሰብ በማድረግ የበኩሉን እየተወጣ በመሆኑም የተሰበሰበውን ሀብት በአግባቡ ወደ ስራ ማዋል ላይ በትኩረት ይሰራልም ብለዋል። የቦንጋ ከተማ ነዋሪ በጣም ለመንገድ ቅርብ ነው። ለመንገድ ያለው ፍላጎት የተለየ ነው። በዚህ አጋጣሚ ሳናመሰግን አናልፍም። ሁሉም በየአካባቢው ሀብት ሰብስበዋል። ከየዞረ ለመንገድ ስራ እያለ ሀብት የሚሰበስብ የአካባቢ ኮሚቴ አለ በየሰፈሩ የተደራጀና የሚሰበሰበው ሀብት በደረሰኝ እንዲሆን ደረሰኝ ከክልል አመተን ገቢ እንዲደረግ እያደረግን ነው። ይሄ ማለት ሰው ላዋጣው ገንዘብ ደረሰኝ ሊይዝ ይገባል። የተሰራውን ስራ ግልጽ እንዲሆን ለያዋጧት ገንዘብ በስራ ላይ መዋሏን ቼክ ያደርጋሉ። እኛ መንገዱን እንጠርጋለን፣ ኮረት እናመርታለን፣ ኮረት እንጭናለን፣ እንበትናለን፣ በሩሎ ዳምፕ ኮምፓክት እናደርጋለን። ይሄ እኛ ስራ ነው። ህብረተሰቡ ደግሞ ያመረትነውን ኮረት ቢያንስ ነዳት ሸፍኖ ወይ አካባቢ መውሰድ መቻል አለበት። ለዚህ ይሄ የተዋጣው ገንዘብ በስንድነት ተመዝግቦ በፋይናንስ ቋት ስር ሆኖ ታውቆ ማለት ነውና ይሄ አንዱ መገዛ ስለሆነ ነው ከተማው። ስለዚህ ማህበረሰቡ እጁ ላይ ያለውን በነጭ ወረቀት የተሰበሰበ ገንዘብ ወደ ካርኒ ወደ ሰነድ እንዲቀይር የማድረጉን ስራ ስለጀመርን ሁለታችንም መናበብ ስለቻለን አሁን ላይ በአጭር ጊዜ ውስጥ ውጭ ያሉትን መበተን እንችላለን። 2 ግሬደር ደረጃችን ላይ አለ። ተጨማሪ የማዘጋጃ ቤቱን ግሬደር ተጠግኖ ወጥቶልናል። ሶስተኛ በእነዚህ በሁሉም አካባቢ ተደራሽ በማድረግ ኮረት የሚበትኑ ስራ እናደርሳለን። ከመንገዱ ስራ በተጨማሪም የኮሪደር ስራ በትኩረት ለመስራት እንቅስቃሴዎች መጀመራቸውን ያነሱት ስራ አስኪያጁ ከተማዋን በሚመጥን ሁኔታ ስራዎች ይሰራሉ ብሏል። ኮሪደር ልማት ሀገራዊ ፕሮጀክት ነው። ባለፈው አመት ባለችን ውስን አቅም ውስን ጅማሮ ጀምረናል። በዚህ አመት ደግሞ ኪሎ ሜትራችን አሻሽለን በሀገር አቀፍ ደረጃ ስታንዳርድ የሆነ ፕሮጀክት ለመገንባት እቅዳችንን አጸድቀን የግዢ ሂደት ላይ እንገኛለን። በአጭር ጊዜ ውስጥ ኮንትራክተሮች ሳይታቸውን ተረክበው ስራ ይጀምራሉ። ይሄኛውን ትንሽ ለየት የሚያደርገው አምና ከነበረን ትንሽ ወሰኑን አስፍተናል። ምንገነባበት ቦታ ላይ ብቻ ሳይሆን ወጣም ብለን በማሽን ሳይት ክሊር እያደረግን ነው። በየአመቱ እየሰራን የምንጨርሰው አካባቢ ነው እና በዋና መንገዶች ላይ የ30 ሜትር ወገብ ያላቸው መንገዶች ላይ ተግባራችንን እንቀጥላለን። ህብረተሰቡም እንደተለመደው ድጋፉን ማጠናከር እንዳለበትም ጠቁመዋል።
የገዋታ ወረዳ ገቢዎች ጽሕፈት ቤት በበጀት ዓመቱ ከመደበኛና ማዘጋጃ ቤት ከ134 ሚሊዮን ብር በላይ ገቢ ለመሰብሰብ አቅዶ እስካሁን ባለው አፈጻጸም ከ80 ሚሊዮን ብር በላይ ማከናወን መቻሉን አስታወቀ። ክንውኑ ከአምናው ተመሳሳይ ወራት አፈጻጸም ጋር ሲነጻጸር ከ77 በመቶ በላይ በልጦ መታየቱን የጽሕፈት ቤቱ ኃላፊ አቶ ማናየ ገዛኸኝ ገልጸዋል። ባልደረባችን ሀብታሙ ወልደ ስላሴ ከኃላፊው ጋር ቆይታ አድርገው የሚከተለውን አሰናድተዋል። ስሜ ማናየ ገዛኸኝ ይባላል። የገዋታ ወረዳ ገቢዎች ጽሕፈት ቤት ኃላፊ ነኝ። በጀት ዓመት እንሰበስባለን ብለን በወረዳ ደረጃ እቅድ ያዝነው በመደበኛና በማዘጋጃ ነው። በመደበኛ ከ134 ሚሊዮን ብር በላይ እንሰበስባለን ብለን እቅድ ይዘናል። ይህን እቅዳችንም ለማሳካት ከ17 አይነት የመሰብሰቢያ ኮዶችን ለይተን ወደ መሰብሰብ ገብተን እስካሁን ባሉ ወራቶች ውስጥ ከ80 ሚሊዮን ብር በላይ በመደበኛ ለመሰብሰብ የቻልንበት መንገድ ነው ያለው። አንድ ማዘጋጃ ቤት ደረጃውን የጠበቀና 2 ታዳጊ ማዘጋጃ ቤቶች አሉ። ከነዚህ ማዘጋጃ ቤቶች ከ11 ሚሊዮን ብር በላይ እንሰበስባለን ብለን አቅደን ወደ 5.6 ሚሊዮን አካባቢ የሚጠጋ ገንዘብ መሰብሰብ የቻልንበት አግባብ ነው ያለውና በድምሩ በመደበኛና በማዘጋጃ ከ145 ሚሊዮን ብር በላይ እንሰበስባለን ብለን እቅድ ይዘን እስካሁን ባለው አፈጻጸማችን ከ85 ሚሊዮን ብር በላይ መሰብሰብ እንደቻል ነው የሚያሳየው። ይህንም ካለፈው ተመሳሳይ ወራት ጋር ስናነጻጽር ከ2016 ዓመተ ምህረት ጋር ስናነጻጽር ከ38 ሚሊዮን ብር በላይ በልዩነት መሰብሰብ እንደቻል ነው የሚያሳየውና ይህንንም የሰበሰብነው የተለያዩ መመሪያዎችን፣ አዋጆችን አሁን የኛ ደቡብ ምዕራብ ክልል እያወጣ ነው። እነዚህን አዋጆች ወደ ተግባር በመቀየር ከአምናው በተሻለ መንገድ የተሻለ አፈጻጸም እያስመዘገብን ያለንበት አግባብ ነው ያለውና ይህንን አፈጻጸማችን ደግሞ በተሻለ መንገድ አስቀጥሎ ለመሄድ ከወረዳ አስተባባሪ አካላት ጀምሮ አመራር ጋር በመናበብ እስከታች ያሉ ነገሮችን ለቅመን እየሰራን ያለንበት አግባብ ነው ያለውና ስለዚህ ይህንን አስጠብቀን ለመሄድ በቀሪ ወራት ምን ተግባር ይቀሩናል የሚለውን ከሚመለከታቸው አካላት ጋር በመገምገም የኛም ባለሙያዎች የሚመለከታቸውን ባለድርሻ አካላት ባለቤቶች ወደ ታች አውርደን የገቢ አፈጻጸማችን በተለያዩ ኮዶች አሟጠን ሰብስበን 100% የዓመቱ መጨረሻ ላይ እናሳካለን የሚል እቅድ ነው ያለን። በማሽን አጠቃቀም ላይ፣ በደረሰኝ አቆራረጥ ላይ፣ በሂሳብ መዝገብ አያያዝና አሰራር ላይ የግንዛቤ ስልጠናዎችን እየሰጠን ነው። በመጨረሻ እንግዲህ የማስተላለፈው መልእክት ምንድነው? በወረዳችን ደረጃ እውነት ለመናገር ያሉ ግብር ከፋዮቻችን ታማኝ ግብር ከፋዮች ናቸው። ነገር ግን በአንዳንድ አሰራር ስህተትና በግንዛቤ ማነስ በወቅቱ ግብራቸውን ባለመክፈል ወደ ቅጣት የሚገቡም አናሳ ናቸው የሚል ግምት ስለሌለን እስካሁን ግብራቸውን መጥተው እኛ ጋር ያልከፈሉ አካላት ግብራቸውን መጥተው እንዲከፍሉ ነው። በተጨማሪ የደረጃ ነጋዴዎች የሂሳብ መዝገባቸውን ሂሳብ ሲያሰሩ በተገቢ መንገድ ብቁ በሆነ ሰው ሂሳባቸውን አሰርተው ሪፖርት እንዲያደርጉልን ነው ማስተላለፍ የምፈልገው። በመጨረሻ እዳ ያለበት አርሶ አደር፣ እዳ ያለበት ነጋዴ ግብሩን በታማኝነት መጥቶ ከፍሎ እኛም ሀብታችን በወቅቱ ሰብስበን ለልማት የምናውለውን ለልማት፣ ለተለያዩ ወጪዎች የምናውላቸውን ደግሞ ለተለያዩ ወጪዎች አውጥተን የወረዳችንና የማህበረሰባችን የህብረተሰቡን የነዋሪውን ፍላጎት የምናሟላበትን መንገድ እንድንፈጥር ታማኝ ግብር ከፋይ በወቅቱ ግብሩን እንዲከፍል ነው መልእክት ማስተላለፉ። አመሰግናለሁ። በመከናወን ላይ ያለው የኮሪደር ልማት መንደሩን ከማሳመር በተጨማሪ ምቹ የመማር ማስተማር ከባቢ ፈጥሮልናል ሲሉ በደቻ ወረዳ ሞዲዮ ጎንበራ ቁጥር 2 ትምህርት ቤት አስተያየታቸውን ያጋሩ ተማሪዎችና መምህራን ገለጹ። የወረዳው ትምህርት ጽሕፈት ቤትም በበኩሉ በትምህርት ቤቱ የተጀመረው የልማት እንቅስቃሴ በሁሉም ትምህርት ቤቶች ተጠናክሮ መቀጠል እንዳለበት አሳስበዋል። ዘገባው የባልደረባችን ታጀቶ ከበደ ነው። ጽዮን ታደለ ያነጋገርናቸው የዴቻ ወረዳ ሞዲዮ ጎንበራ ቁጥር 2 ትምህርት ቤት ተማሪዎችና መምህራን እንደተናገሩት የገጠር ኮሪደር ልማት ስራ በትምህርት ቤቱ ከተተገበረ ትምህርት ቤቱን ከማስዋብ ባሻገር ለመማር ማስተማር ስራ ምቹ የአየር ሁኔታ እንደፈጠረላቸው ተናግረዋል። የልማት ስራው በአሁኑ ወቅት እየታየ ያለውን የትምህርት ጥራት ተግዳሮትን የሚቀንስ መሆኑን አስተያየት ሰጪዎቹ ተናግረዋል። የትምህርት ቤቶች የልማት ስራ የትምህርት ጥራትን ለማስጠበቅ በሚደረገው ጥራት ውስጥ ትልቅ ቦታ እንዳለው የተናገሩት መምህራኖቹ በትምህርት ቤቱ ቅጥር ግቢ የተለያዩ የመዝናኛ የማንበቢያ ስፍራዎችን የልማቱ አካል ለማድረግ እየተሰራ እንደሚገኝ ተናግረዋል። የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ሙሉጌታ መሸሻ በበኩላቸው ትምህርት
ቤቶችን ለመማር ማስተማር ምቹ ለማድረግ ዘርፈ ብዙ ጥረቶች እየተደረጉ ነው ብለዋል። በሁሉም ትምህርት ቤቶች የተጀመረው ይህ የኮሪደር ልማት ስራው አሁን ላይ በመማር ማስተማር ስራዎች ላይ እየታየ ያለውን የትምህርት ጥራት ችግርን ለመቅረፍ ውጤታማ እንደሚያደርግም ተናግረዋል። በዘርፉ ሁሉም ትምህርት ቤቶች የተጀመሩትን የልማት ስራ በወቅቱ በመጨረስ ውጤታማ እንዲሆን ጥሪ አቅርበዋል። የወረዳው ዋና አስተዳዳሪ አቶ ወንዱ አደመህ በበኩላቸው እየተተገበረ ያለው የኮሪደር ልማት ስራው መሟላት ያለባቸው ፓኬጆችን በማሟላት በዘርፉ የታለመውን እቅድ ከግብ ማድረስ እንዳለባቸው ተናግረዋል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤቴ ለመምሩ አብሬያችሁ ቆይታ እናደረኩ። ቀሪ የከፋ ቴሌቪዥን መሰናዶች ይቀጥላሉ። ሰላም ቆዩልን።